አርዕስተ ዜና። በትግራይና አማራ አዋሳኝ አካባቢዎች ያገረሸው ግጭትና የአየር መንገድ በረራ መቋረጥ በአማራ ክልል የፋኖ ታጣቂዎች ጥምረትና ከባድ መሳሪያ ተኩስ ሰለባ የሆኑ ንጹሃን፣ በኢትዮጵያና ኤርትራ ድንበር ላይ የሰፈነው የጦርነት ደመና፣ ዓለም አቀፉ ማህበረሰብ ምን አለ? እስከ ፕሮግራማችን ፍጻሜ አብራችሁን ስትቆዩ እነዚህና መሰል መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መጀመሪያው መረጃችን ስንሄድ በሰሜን ኢትዮጵያ ዳግም የጦርነት ድምጽ መሰማት ጀምሯል። ባለፉት 48 ሰዓታት ውስጥ በጸለምት በአላማጣና በኮረም አካባቢዎች ከፍተኛ የተኩስ ልውውጥ መኖሩ ተዘግቧል። የፕሪቶሪያው የሰላም ስምምነት አደጋ ላይ ወድቋል የሚሉ ስጋቶች እየጨመሩ ነው። የኢትዮጵያ አየር መንገድ ወደ መቀለ፣ ሽረና አክሱም የሚያደርጋቸው በረራዎችን ለጊዜው አቋርጧል። ይህም በአካባቢው ያለ የጸጥታ ስጋት ምን ያህል ከፍተኛ እንደሆነ ማሳያ ነው ሲሉ በጉዳዩ ያነጋገርናቸው የዓይን እማኞች ተናግረዋል። የዓይን እማኞች እንደሚናገሩት ከሆነ በሺዎች የሚቆጠሩ ነዋሪዎች ቀያቸውን ጥለው እየተሰደዱ ይገኛሉ። መንግስት በአካባቢው ሕግ የማስከበር ስራ እየሰራው ነው ቢልም የታጠቁ ኃይሎች ግን ግዛታቸውን ለማስፋፋት እየሞከሩ እንደሆነ ይነገራል። ይህ ሁኔታ ካልተገታ ወደ ሙሉ ጦርነት ሊያመራ እንደሚችል የፖለቲካ ተንታኞች አስጠንቅቀዋል። በሌላ በኩል በአማራ ክልል የሚካሄደው ግጭት አሁን መፍትሄ አላገኘም። በተለይ በጎጃምና በሰሜን ወሎ አካባቢዎች በመንግስት ሰራዊትና በፋኖ ታጣቂዎች መካከል የሚካሄደው ውጊያ ወደ ከተሞች እየተጠጋ መጥቷል። የቅርብ መረጃዎች እንደሚያመለክቱት የፋኖ ታጣቂዎች በተለያዩ ግንባሮች የጋራ አመራር ለመፍጠር ስምምነት ላይ ደርሰዋል። ይህ ደግሞ ግጭቱን ይበልጥ ውስብስብ ያደርገዋል። ባለፉት ጥቂት ቀናቶች የድሮን ጥቃቶች በተለያዩ ቦታዎች መካሄዳቸው ተሰምቷል። በዚህም የንጹሃን ሕይወት ማለፉ የሰብአዊ መብት የተሟጋች ድርጅቶች በሪፖርተራቸው እየገለጹ ነው። የንግድ እንቅስቃሴዎችን አስተጓጉለዋል። ከደሴ ወደ አዲስ አበባ የሚወስደው መንገድ ላይም ከፍተኛ የፍተሻና የጸጥታ ጥበቃ እየተደረገ ይገኛል። ወደ ሌላኛው ዜናችን ስናልፍ የኢትዮጵያና የኤርትራ ግንኙነት ከመቼውም ጊዜ በላይ ውጥረት ውስጥ ገብቷል። የአሜሪካ የውጭ ጉዳይ መስሪያ ቤትና የአፍሪካ ህብረት በሁለቱ ሀገራት ድንበር ላይ ያለውን ወታደራዊ እንቅስቃሴ በቅርበት እየተከታተሉት መሆኑን አስታውቀዋል። ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ እየገባች ነው የሚሉ ክሶች እየበረቱ ሲሆን በድንበር አካባቢ የኤርትራ ሰራዊት መጠናከርና የኢትዮጵያ መንግስት ለባህር በር ያለው ፍላጎት በሁለቱ ሀገራት መካከል የፕሮክሲ ጦርነት ወይም የቀጥታ ግጭት ሊቀሰቀስ ይችላል የሚል ስጋት አለ። ዓለም አቀፍ ዲፕሎማቶች ሁለቱን ወገኖች ወደ ንግግር ሊመጡ እየተወቱ ቢሆንም በምድር ላይ ያለው ሁኔታ ግን አሁንም የጦርነት ነጋሪት እየጎሰመ መሆኑን ያሳያል። ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ሀገራችን ኢትዮጵያ ካለችበት ፈታኝ ወቅት እንድትወጣና ሰላም እንዲሰፍን ሁላችንም ምኞት ነው። እነዚህ መረጃዎች ለሌሎች እንዲደርሱ ቪዲዮን ላይክ እና ሼር ማድረግ አትርሱ። እንዲሁም በእነዚህ ጉዳዮች ላይ ያላችሁን አስተያየት ከታች ባለው የኮሜንት መስጫ ላይ አስፍሩልን። ለቀጣይ ፈጣንና እውነተኛ መረጃዎች ቻናላችንን ሰብስክራይብ ያድርጉ። ስላዳመጣችሁ እናመሰግናለን። ሰላም ለሀገራችን።